በዛሬው ቪዲዮ ከቤታችሁ ሆናችሁ ቪዛ ካርድ እንዴት እንደምታወጡ አሳያችኋለሁ። ባወጣችሁት ቪዛ ካርድም ኦንላይን ክፍያ ያስከፍሉበታላችሁ። እንግዲህ ቪዛ ካርድ ማውጣት ኢትዮጵያ ላይ ከባድ ነው እያላችሁ ለምትሉም በውስጥ መስመር ለምታዋሩኝም ኮሜንት ላደረጋችሁልኝም እንግዲህ ይሄ ቪዲዮ መልስ ይሰጣችኋል ማለት ነው። እመኑኝ በጣም ከመቀሉ የተነሳ ማንኛውም ሰው ይሄንን ቪዛ ካርድ ማውጣት ይችላል። ከናንተ የሚጠበቀው የማሳያችሁን ቀላል ስቴፖች አድርጉ ምላችሁ ነገሮች ማድረግ ነው። እኔም ደግሞ እያንዳንዱ ስቴፕ ግልጽ በሆነ መልኩ አስረዳችኋለሁ ማለት ነው። ቪዛ ካርዱ እንደሚሰራ ለማረጋገጥ ያክል እኔ ያደረኳቸውን ትራንዛክሽኖች ላሳያችሁ። እዚህ ጋር እንደምትመለከቱት የቴሌግራም ፕሪሚየም ገዝቼበታለሁ፣ ክሪፕቶ ከረንሲ ገዝቼበታለሁ፣ ገንዘብ ዊዝድሮ አድርጌበታለሁ፣ አስገብቼበታለሁ። ስለዚህ ቪዛ ካርድ የሚሰራና እውነተኛ ነው ማለት ነው። አሁን እውነተኛነቱን ካረጋገጥን እንግዲህ እንዴት እናወጣለን የሚለው ጥያቄያችሁ የሚሆነው። ስለዚህ ወደ ማውጣቱ እንሄዳለን ማለት ነው። ያው ቪዛ ካርድ ላይ የሚሰጠን ማን ነው ካላችሁኝ PYYPL ይባላል። ከፔፓል ጋር የሚመሳሰል ሳውዲ አረቢያ ውስጥ የተቋቋመ ድርጅት ነው። ይህ ካምፓኒ አዲስ አይደለም። 2017 ላይ ነው እንደ ፈረንጆች አቆጣጠር የተመሰረተው። ስለዚህ ከ6 ዓመት በላይ አሳልፏል ማለት ነው። አካውንቱን ለመክፈት በመጀመሪያ ስልካችሁ ላይ ፕሌይ ስቶር ውስጥ ትገባላችሁ። ፕሌይ ስቶርን ከከፈታችሁ በኋላ PYYPL ብላችሁ ትጽፋላችሁ ከላይ ሰርች በተኑ ላይ ማለት ነው። ከዛ PYYPL ብላችሁ ስትጽፉ ሰርች ስታደርጉ እዚህ ጋር ይመጣላችሁ። ሁለተኛውን ትከፍቱታላችሁ። ከዛ እኔ ኢንስቶል ስላደረኩት አፕዴት ሚል ይመጣልኝ። ለእናንተ ግን ኢንስቶል አድርጉት ይላችኋል። ኢንስቶል ታደርጉታላችሁ። ከዛ አፕሊኬሽኑን ኢንስቶል ካደረጋችሁት በኋላ ትከፍቱታላችሁ። ስትከፍቱት እንግዲህ እንደዚህ ይመጣላችኋል። ከዛም ሎጊን እና ክሬት አካውንት ይላችኋል። እዚህ ጋር እናንተ አሁን አዲስ ስለሆናችሁ ክሬት አካውንት ነው የምትሉት። እዚህ ጋር እንግዲህ 3 ስቴፕ ነው ያለው። ስማችሁን ትጽፋላችሁ፣ ስልክ ቁጥራችሁን ታስገባላችሁ፣ ዴን ፓስወርድ ታስገባላችሁ። ስም እኔ እዚህ ጋር ጀበናይዝ ዳውላለው። እናንተ ግን ትክክለኛ ስማችሁ ነው የምታስገቡት፣ ምክንያቱም በኋላ ትክክለኛው ስለምትጠይቁ ማለት ነው። ከዛ ስልክ ቁጥር የኢትዮጵያ ሰው እናስገባው 250 ኢትዮጵያ ብለን እንመርጣለን። ከዛ ስልክ ቁጥራችንን እንጽፋለን ማለት ነው። ስልክ ቁጥራችሁን ከጻፋችሁ በኋላ ኔክስት ትሉታላችሁ። እኔ የራሴ የሆነ አካውንት አለኝ። ለእናንተ ድጋሚ እንዴት እንደሚከፈት ላሳያችሁ ብዬ ነው እዚህ ጋር። ስለዚህ ሂውማን መሆናችሁን አሳዩ እንላችኋል። ስለዚህ እዚህ ጋር ቬሪፋይ ሚሊዮን ትነኩታላችሁ። ክሊክ ስታደርጉት ቬሪፋይ ያደርጋል ራሱ ማለት። ከዛ እዚህ ጋር ፓስወርድ ስታስገቡ እንዳትሳሳቱ 4 ዲጂት ነው የምታስገቡት፣ የማትረሱት መሆን አለበት። እኔ ራሴን አስገባለሁ። ከዛ ይመጣል። ለዚህ ቼክ ታደርጉትና ኔክስት ትምታላችሁ። ከዛ ዳሽቦርዱ ሎድ ያደርግላችኋል። አሁን ቬሪፋይ አካውንታችሁን ቬሪፋይ አድርጉ ወይም ደግሞ ቀጥታ ወደ PYYPL ግቡ ይላችኋል። ቬሪፋይ ማድረግ አለባችሁ። መጠቀማችሁ ቬሪፋይ ካላደረጋችሁ እኔን ገብቼ ዝም ብዬ ላሳያችሁ። ቬሪፋይ ካላደረግን ካርዳችንን ማግኘት አንችልም። እዚህ አካውንታችን 00 ነው ይላል። ካርድ ላይም ስንገባ እንግዲህ ቬሪፋይ አድርጉ ይላል። ቬሪፋይ ለማድረግ እዚህ ጋር ቀላል ናቸው፣ ብዙ እንዳይመስላችሁ። እዚህ ጋር 5 ስቴፖች አሉት። የመጀመሪያው ሶርስ ኦፍ ፈንድ አስገቡ ነው። ሁለተኛው እና ሶስተኛው አድሬስ አስገቡና ፕሩፍ አድርጉት። ከዛ በኋላ ገቨርንመንት አይዲ እና ሰልፊ እናስገባለን ማለት ነው። አሁን እዚህ ጋር ሶርስ ኦፍ ፈንድ ስታስገቡ ምንድናችሁ ነው የሚላችሁ። እኔ ተማሪ ነኝ ብዬ አስገባለሁ። ስቱደንት እለዋለሁ። ከዛ በኋላ ምን ያህል ይከፈላል ይለኛል። እናንተ የፈለጋችሁትን ማድረግ ትችላላችሁ፣ የምታንቀሳቀሱትን ያክል። እኔ እዚህ ጋር ከ5000 ዩሮ ዶላር በላይ ብዬ ላስገባ። ከዛ በኋላ ቀጣይ ምርጫ ደግሞ በወር ምን ያክል ታገኛለህ ይለኛል። ዝም ብዬ እመርጣለሁ እንደዚህ። እናንተ ልታንቀሳቀሱት የምትችሉትን ያክል ምረጡ። ዴን ከቁጠባ ነው ብዬ እላለሁ፣ ብዙ ዶክመንት እንዳይጠይቀኝ ማለት ነው። ሶርስ ኦፍ ፈንድ አስገብታል። እስከ 5000 ዶላር ድረስ ማንቀሳቀስ ትችላል ይላል። ኦኬ እኔ ከ5000 ዶላር በላይ ስለማንቀሳቀስ ሌላ ፈርዘር ዶክመንት ማስገባት አይጠበቅብኝ ማለት ነው። አብዛኞቻችሁም እስከ 5000 ብታንቀሳቀሱ ነው። ከዛ በላይ ስለማይሆን ብዙ ዶክመንት አትጠይቁ። ከዚህ ጋር ሬዚደንሻል አድሬስ ነው ትሞልላችሁ። አድሬሳችሁ አዲስ አበባ ኢትዮጵያ፣ ይሄ ወረዳችሁ ምናምን ትሞልና ከተማ አዲስ አበባ ነው ትሉት። ከዛ እዚህ ጋር ፕሩፍ ሲላችሁ እንግዲህ ኮምፕሊኬትድ ነገር አታደርጉት። ከቴሌ ካርድ ትሞሉና እንግዲህ ካርድ የሞላችሁበትን ደረሰኝ ነው እዚህ ጋር የምታስገቡት። እሱ እንዴት ዳውንሎድ እንደምታደርጉ አሳያችኋለሁ። ይሄንን ለማድረግ የቴሌ ብር አፕ ያስፈልጋችኋል። ስለዚህ እሱን ትከፍቱታላችሁ። ሎጊን ብላችሁ ፓስወርዳችሁን ካስገባችሁ በኋላ ማንኛውንም ካርድ ትገዛላችሁ። ካርድ ከገዛችሁ በኋላ የምታደርጉት እዚህ ጋር ትራንዛክሽን ሜሴጅ ይላል። ያደረጋችሁት ኤርታይም ሪሰርች ያደረጋችሁበት ይሁን ወደ ባንክ ያስተላለፋችሁት ብቻ ማንኛውም ያደረጋችሁት ነገር ደረሰኙ ስለሆነ ማውጣት የምንፈልገው። ለምሳሌ እዚህ ጋር የሞላሁት ካርድ አለ። ከዛ ጌት ሪሲት ትሉታላችሁ እዚህ ጋር ማለት ነው። ስለዚህ ይሄኛው ሪሲት እንግዲህ አላችሁ ማለት ነው። ከዛ ዳውንሎድ ፒዲኤፍ ነው ትሉት። ዳውንሎድ ስትሉት ፒዲኤፋችሁን ዳውንሎድ ያደርግላችኋል። ከዛ ይሄንን አፕሎድ የምታደርጉት ማለት ነው። በቃ ስለዚህ ጨረሳችሁ።
ከዛ ኔክስት እንለዋለን። ራሱ እዚህ ጋር ሎኬሽናችሁ ትራክ ስለሚያደርግ ያው ያላችሁበት ቦታ ትክክለኛ መሆኑ ራሱን ስለሚያረጋግጥ ችግር የለው። ዴን ኢንተር ይለኛል። እኔ አሁን ይሄኛው ጨርሻለሁ። ከዛ እዚህ ጋር ሌላ ተርምስ ኤንድ ኮንዲሽን ስለምትስማሙ ምንድነው የሚለው ነገር ማየት አለባችሁ። እንዴት ነው አካውንታችሁ ስትከፍቱ ስትዘጉ ያለው ነገር፣ አጠቃቀሙ፣ ባላንስ እንዴት ነው የምታስገቡት የሚለው ነገር እዚህ ጋር ተርም ኤንድ ኮንዲሽን የማንበብ ትችላላችሁ። ሌላው ነገር ደግሞ ፔመንት ስትፈጽሙ ያሉ ፊዎች ይኖራሉ። ምክንያቱም በነፃ አይደለም ፕሮቫይድ የሚያደርግላችሁ፣ የተወሰነ የሚቆረጥባችሁ ይኖራል። ገንዘብ ስታወጡም ስትቀበሉም ወደ ጓደኞቻችሁ ወደ ሌላ PYPL አካውንት ስትልኩ የሚኖር ቻርጅ ይኖራል ማለት ነው። እና ደግሞ እዚህ PYPL ላይ ፕሮሂቢትድ የሆኑ ነገሮች አሉ፣ ወይም ደግሞ የተከለከሉ ነገሮች በዚህ ካርድ መገበያየት የሌለባችሁ ነገሮች አሉ። ሶ እነሱን ነገር አንብባችሁ ካርዳችሁ ባን እንዳይደረግ እንግዲህ መጠየቅ ያለባችሁ ነገሮች ይኖራሉ ማለት ነው። ሶ እነዚህ ነገሮች አንብቧቸው ዴን ኤክስ ብላችሁ ቱ እነዚህ ነገሮች በሙሉ ቬሪፋይ አድርጋችሁ ጨርሱ። እንግዲህ አካውንታችሁ ቬሪፋይድ ያለ እኔ አሁን ቬሪፋይድ ወደሆነ አካውንት ልግባና ላሳያችሁ። ምክንያቱም የኛው ጀበና ይደም ስለሚል በዚህ ፓስፖርት ምናምን ስለሌለ ቬሪፋይ ስለማላደርገው በራሴ አካውንት ልግባላችሁና ሎጋውት ብያለሁ። ኢትዮጵያ ብዬ ስልኬን ላስገባ ወደምጠቀመው አክቲቭ ወደሆነ አካውንቴ ማለት ነው። ሶ ሎድ እያደረገ ነው። ሂውማን ነው የሚለውን ቬሪፋይ አደርጋለሁ። ከዛ ፓስወርድ ያስገባለሁ፣ ፐርሰናል ፓስወርድ። ይሄ እንግዲህ እኔ ፐርሰናል የምጠቀምበት ነው። ቬሪፊኬሽን ኮምፕሊትድ ብሎኛል፣ ምክንያቱም እነዚህ ነገሮች ቬሪፋይ አድርጌያለሁ። ዋሌት እንግዲህ እስከ $5000 ድረስ መጠቀም እችላለሁ ማለት። አሁን እዚህ ጋር ይሄኛውን እናንተ ጋር 2000 ሊላችሁ ይችላል። እስከ 5 መጻፍ ትችላላችሁ፣ እስከ 5000 ማድረግ ትችላላችሁ። እኔ ግን 10000 ላድርገው ብል እዚህ ጋር ሌላ ዶክመንት ጨምርና አሳየኝ ከየት እንደምታመጣ ይሄን ገንዘብ ከየት ነው የምታመጣው ብሎ ያሳየኛል ማለት ነው። ሶ ከፈለኩኝ ይሄን አፕሎድ አድርጌ ማስጨመር እችላለሁ፣ ግን ስለሚበቃኝ ያን ያክል ነሰሰሪ ስላልሆነ እወጣለሁ ማለት ነው። እዚህ ጋር ትራንዛክሽን ላሳያችሁና ሜ ይላል። እንግዲህ ቆይቷል በጣም አካውንቱን ከከፈትኩት። ያኔ ምንድነው ካርድ ፐርቼዝ ከማድረግ በፊት እዚህ ጋር ለምትመለከቱ ስለዚህ ቶፕ አፕ አድርጌያለሁ። ብር አስገብቻለሁ። ብር አያስከፍልም ለማውጣት፣ ግን ብር ትራንዛክሽን መኖር አለበት፣ ማንቀሳቀስ አለባችሁ። ዝም ብላችሁ እንደከፍታችሁት ካርድ መውሰድ አትችሉም ስለሚል ያኔ አሁን እንግዲህ ህጉ ተቀይሯል። $15 አስገብታችሁ ደን ታውጡታላችሁ። በኋላ ግን አስገብታችሁ ታውጡት ነው ከዛ በኋላ ነው ካርድ መውሰድ የምትችሉት ብዬ ያኔ ከፈልኩት ነኛው ማለት ነው። ከዛውን እዚህ ጋር ኒው ካርድ እንዴት ነው የምትወስዱት? ያን ትራንዛክሽን ከፈጸማችሁ በኋላ ዜሮ ነው አያስፈልግም። ጀስት ትራንዛክሽኑ ብቻ ነው የፈለጉት እነሱ። ዶክመንት እንግዲህ ኤቭሪቲንግ ኮምፕሊት አድርጌያለሁ። ፓስፖርቴን አስገብቻለሁ። ፕሩፍ ኦፍ ቬሪፊኬሽን ጨርሻለሁ ማለት ነው። እንዳለ ሰልፊ ተነስቻለሁ። ስለዚህ ኒው ካርድ ስለው ቀላል ነው። እንግዲህ በደቂቃዎች ውስጥ ነው የሚሰጣችሁ። እንግዲህ ሪኩዌስት ቨርቹዋል ካርድ ትሉታላችሁ። ከለር ትመርጣላችሁ የምትፈልጉትን። ከዛ በኋላ ኮንፊግ ትሉታላችሁ። ሎድ ያደርጋል። ወዲያው በሰከንዶች ውስጥ እንግዲህ ቪዛ ካርድ ይሰጣችኋል ማለት ነው። በጣም ፈጣን ነው። ቀልድ ራሱ ሊመስላችሁ ይችላል ለዚህ ሲፈጥንባችሁ ማለት ነው፣ ግን ሪል ነው። በስትክክል የሚሰራ ቪዛ ካርድ ነው። ይሄንን የፈልጋችሁት ቦታ መጠቀም ትችላላችሁ። ከፔፓል ጋር ሊንክ ማድረግ ትችላላችሁ፣ ከፔፓል ጋር ማለት ነው። ዴን ወደዚህ ከገባላችሁ በኋላ ገንዘባችሁ ዊዝድሮ ማድረግ ትችላላችሁ። አሁን ገንዘብ እንዴት ነው የምናስገባው እንዴት ነው የምናስወጣው የሚለውን አሳያችኋለሁ። ሶ ቶፕ አፕ የሚላለ እሱ ለማስገባት ነው። ስለዚህ ስናስገባ ቶፕ አፕ ላይ ብዙ አማራጮች አሉ። እኛ ግን የሚቀላል በባይናንስ እዚህ ጋር በኦፍ ራምፕ እናስገባለን። ሌላ ካርድ ሳይለን እንግዲህ ማለት ወይ ደግሞ በካሽ ማስገባት ስለማንችል ከዛ አያግሪ እንላለን። ስንት ዶላር ማስገባት የምንፈልገው እዚህ ጋር $10 አስገብቼ ላሳያችሁ። $10 ሳስ 10.11 USDT ነው የሚያደርገው። ምክንያቱም እቺ 0.11 የእነሱ ፊስ ስለሆነች ማለት ነው የሚቆርጧት ነች። በእነዛው አውቶማቲካሊ ባይናንስ ሊከፍተዋል። እዛ ላይ እንግዲህ ኮንፊርም አደርጋለሁ ክፈልለዋለሁ እኔ ማለት ነው። እዚህ ጋር ሴኩሪቲ ቬሪፊኬሽን ጠየቀኝ። ዴን አሻራ ስለሆነ አሻራዬን አስገባሁኝ። ዴን ፔመንት ሰክሰስፉል አለ ከፈለ ማለት ነው። አሁን ወደ PYPL አካውንት ይገባና እዛ ላይ ገንዘቡ መግባትና ለመግባቱን ቼክ እናደርጋለን ማለት ነው። እዚህ ጋር ኖቲፊኬሽን መጥቶልኛል እንግዲህ ብሩ ገብቷል ብሎኛል። ስለዚህ ሪሎድ ላድርግና ብሩ እስኪገባ ትንሽ እንጠብቅ። ዩዥዋሊ 5-10 ሰከንድ ይወስዳል ብሩ እስኪገባ። እዚህ ላይ ያው ወዲያው ነው የሚያስገቡት፣ ግን ፈጣን ናቸው። ሾ ትራንዛክሽን ላይ ስንገባ እስካሁን አልገባም። ሪፍሬሽ እናደርገዋለን። ገባ ማለት ነው። አሁን ገብቷል። የቶፕ አፕ ብሎ ከባይናንስ ያስገባናል አለ $10.01 ገብቶልናል ማለት ነው። ስለዚህ እነሱ 0.1 ፊ ወስደዋል። ግን በዚህ መልኩ እንግዲህ ከባይናንስ ማስገባት ትችላላችሁ። የፈለጋችሁትን እቃ እንግዲህ ከካርዳችሁ ላይ መግዛት ትችላላችሁ። ምክንያቱም አሁን ካርዳችሁ $10 አለው ማለት ነው። የፈለጋችሁትን ያክል እንግዲህ ጨምራችሁ ማስገባት ትችላላችሁ። ዴን የፈለጋችሁትን እቃ መግዛት ትችላላችሁ ማለት ነው። ከዛ አሁን እንግዲህ ገንዘብ በፔፓልም ሆነ በማንኛውም መንገድ ተቀብላችሁ ወይም ደግሞ ያስገባችሁትን ገንዘብ እንዴት ላውጣው እንግዲህ ሌላው ጥያቄ የሚሆነው። ስለዚህ ይሄን እንዴት ነው የምናወጣው? አንድ በካርዳችን
የምፈልገው ቦታ ገዝተን ማውጣት እንችላለን። ሁለተኛ ደግሞ ወደ ባይናንሳችን መመለስ እንችላለን ማለት ነው። ይሄ ቪዲዮ እንግዲህ ብዙ ችግሮችን ይቀርፍላችኋል ብዬ አስባለሁ። ኦንላይን ነገሮችን ለመግዛት የትም ቦታ ሳትሄዱ እንግዲህ በራሳችሁ በቪዛ ካርዳችሁ መግዛት ትችላላችሁ። ስለ ቪዲዮ ያላችሁን አስተያየት ኮሜንት አድርጉልኝ። ማንኛውም ያስቸገራችሁ ነገር ካለም እንደዛው መልካም ጊዜ ይሁንላችሁ።